ያው እንደነገርኳችሁ ከዚህ በፊት ካሉት ቪዲዮዎችም እንዳያችሁት ከረንትሊ በጣም የዋጋ ጭማሪ በጣም ጣራ ነክቷል እና የሱን አፕዴት የሆነ ኢንፎርሜሽኖችን የዋጋ ማስተካከያዎችን እያደረግኩ እንደተለመደው ደግሞ የልብሶቹን ዲቴል እየነገርኳችሁ አብሬያችሁ ቆያለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ደግሞ እንጋብዛለን። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ለተወሰነ ጊዜ ኦርደሮችን መቀበል አቁመን ነበር እያልናችሁ ነበረ። በጣም ተጋነነ የሆነ የዋጋ ጭማሪ አጋጥሞን እኛም በጣም ትልቅ ኪሳራ ውስጥ ነበርን። አሁን ዋጋዎችን አፕዴት አድርገን ከረንት ያለውን ዋጋ እያሳወቅኳችሁ አዳዲስ ቪዲዮዎችን ሰራለሁ ማለት ነው። ስለዚህ ከዚህ በፊት የወደዳችሁት የመረጣችሁት ልብስ ሌላ ቪዲዮአችን ላይ ምናልባት ካጋጠማችሁ እየላካችሁልን አፕዴት የሆነ አሁን የተሻሻለውን ዋጋ እየነገርኳችሁ አብረን እንቀጥላለን ማለት ነው። ለዚህም እጅግ አድርገን ይቅርታ እንጠይቃለን። ስለምትረዱን ደግሞ በጣም እናመሰግናለን። አያምርም ይሄ ቀሚስ? ከዚህ በፊት በአረንጓዴ ከለር በጣም ብዙ ከስተመሮቻችን ወዳችሁት በጣም አመስግናችሁን የወሰዳችሁት የቆንጆ የጎንደር ቀሚስ ነበር ማለት ነው። አሁን ደግሞ በቀይ ከለር በዚህ መልኩ አድርገን ሰርተነዋል። እኔ በጣም ነው የወደድኩት። እንደውም ሞር ከአረንጓዴው ቀዩ ፈካ ያደርጋል። በጣም ጥሩ ከለር ኮምቢኔሽን አለው ማለት ነው። በዚህ መልኩ አድርገን በአራት አርብ ቆንጆ አድርገን ሰርተነዋል ማለት ነው። ልክ እንደዚህ እንደምታዩት ከኋላ ሁለት አርብ ጥለት ያለው ከፊት ለፊት ያሉት ሁለት አርቦች ደግሞ ጥለት የሌላቸው ሆኖ አራት አርብ በዚህ መልኩ ስፍት አድርገን ሰርተነዋል ማለት ነው። ኖርማሊ የፈትል ልብሶቻችን አረባቸው አራት ቢሆን እንኳን በጣም ሰፊና ዝርፍፍ አድርገው የሚያሳዩ ውበትን የሚያላብሱ አይነት የፈትል ቀሚሶች ናቸው ያሉን። እንደተለመደው ፈትሎቻችን ደብል ነው የሚሆኑት። እንደዚህ ይሄ ሁለት ነው የሚሆነው። ይሄንን የሚወርደውን ጥልፍ መሸከም እንዲችል ያደርገዋል። ከዛ ስር ደግሞ ገበሮችን ሳተን ገበሮችን እንጠቀማለን። ልክ እንደዚህ ወገብ ደግሞ መጥበብና መስፋት እንዲችል ፍሌክሲብል እንዲሆን አድርገን እንሰራዋለን ማለት ነው። ልክ እንደዚህ እንደምታዩት በጣም ነው የሚያምረው። እነዚህ በጥልፍ ናቸው የተሰሩት። ምናልባት ከዚህ በፊት በጌጥ ተሰፍተው አግኝታችኋቸው ሊሆኑ ይችላሉ። እኛ እንደዚህ አድርገን በጥልፍ ሪፕለስ አድርገናቸዋል ማለት ነው። ይሄ ደግሞ በጣም ውበትን ያላብሳል። ለጥልፉ ለቀሚሱ በጣም ውበትን ሰጥቶታል። ከለሩ ሲልቨር መሆኑን በጣም ነው የሚያምረው። በዚህ መልኩ አድርገን ሰርተነዋል ማለት ነው። እጅጌው ደግሞ ረዥም አድርገን ነው የሰራነው። እናንተ በአጓጉል በአጭር በፈለጋችሁት አይነት አማራጮች ኦርደር ማድረግ ትችላላችሁ። እነዚህ ትከሻ ላይ የሚወርዱ መስቀሎችን ለቀሚሱ ውበትን ያላብሱታል ማለት ነው። ይሄንን ቀሚስ ከረንት ያለው ዋጋ 15500 ብር ይሆናል ማለት ነው። ስለዚህ የመረጣችሁት የወደዳችሁት ካላችሁ እየደወላችሁ ኦርደር ማድረግ ትችላላችሁ። ቆንጆ ትልቅ ነጠላም አለው ለቤተ ክርስቲያን የሚሆን እንደዚህ ሸፈን ሊያደርገን የሚችል ሰውነታችንን ቆንጆ ትልቅ ነጠላ አለው ማለት ነው። በ15500 ብር እነዚህን ቆንጆ ቀሚሶችን በተለያዩ አይነት የከለር አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። እዚህ በቀይ ሰርተነዋል፣ በሰማያዊ በአረንጓዴ ከዚህ በፊት ያሳየናችሁ ከለር ኮምቢኔሽኖችም አሉ። በፈለጋችሁት አይነት የከለር አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። በጣም እናመሰግናለን። ይሄኛው አረንጓዴ ቀሚስ ደግሞ ከዚህ በፊት በጣም ብዙ ከስተመሮቻችን በጣም የምትወዱት አይነት ቀሚሳችን ነው ማለት ነው። ልክ እንደዚህ ለምታዩት ጥለቱ በጣም ነው የሚያምረው። ከለር ኮምቢኔሽናቸው አረንጓዴ በነጭና በጥቁር ከለር ኮምባይን ተደርጎ የተሰራ ቆንጆ ጥለት ያለው የጎንደረኛ ቀሚስ ነው ማለት ነው። ፊት ለፊትም ጥልፉ በጣም ነው የሚያምሩት። ከለር ኮምቢኔሽናቸው ልክ እንደዚህ እንደምታዩት አጣጣሉ ሁሉም ነገር በጣም ኒት ሆኖ ቆንጆ ሆኖ የተሰራ ቆንጆ ቀሚሳችን ነው ማለት ነው። እጅጌ ረዥም አድርገን የሰራ ነው። እንደዚህ በእጅጌ አምባር በዚፐር አድርገን የሰራ ነው ቆንጆ ቀሚስ ነው ማለት ነው። እናንተ በፈለጋችሁት በአጓጉል አድርጋችሁም ኦርደር ማድረግ ትችላላችሁ። እዚህ ጋር ትከሻው ላይ ደግሞ ባለ አንድ መስቀል አድርገን የሰራ ነው። ባለ ሁለት ባለ ሶስት አድርጋችሁ ኦርደር ማድረግ ትችላላችሁ ማለት ነው። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ አለው የዚህ ቀሚስ። መቀነቱ ራሱ ትልቅ ነው። እንደ ስካርፕ ራሱ ሊያገለግል የሚችል ቆንጆ ትልቅ መቀነት እንዲሁም ቆንጆ ትልቅ ነጠላ አንድ ላይ አለው ማለት ነው። የዚህ ቀሚስ ከረንት ዋጋ 11500 ብር ብቻ ይሆናል ማለት ነው። ስለዚህ ኦርደር እያደረጋችሁ ማዘዝ ትችላላችሁ። ከዚህ በፊት የነበሩት ዋጋዎችን አሁን ሪፕለስ እያደረግን እንገኛለን ማለት ነው። ስለዚህ እንደዚህ ቆንጆ ቀሚሶችን ኦርደር ማድረግ የምትፈልጉ ከስተመሮቻችን ኦርደር አድርጉ። ኦርደር በምታደርጉ ሰዓት ደግሞ ረዘም ያለ ጊዜ ብትሰጡን፣ ምክንያቱም ሽመና ላይ ተዘጋጅቶ የሚቀመጡ ልብሶች አይደሉም። ሸማኔ ላይ ታዞ
ተሰፍቶ ተጠልፎ እንደ አዲስ በእናንተ ሳይዝ ክሬት የሚደረጉ ቀሚሶች ስለሆኑ ኦርደር በምታደርጉ ጊዜ ረዘም ያለ ጊዜ ብትሰጡን በጣም መልካም ይሆናል ማለት ነው። እንደተለመደው ወገቡ ላይ መጥበብና መስፋት እንዲችል አድርገን የምንሰራው ይሄ ማኑዋሊ ማስተካከል የምትችሉት አይነት ኦፕሽን ይኖረናል ማለት ነው። ስለዚህ ይሄንን ቀሚስ በ11500 ብር ብቻ እኛ ጋር ኦርደር ማድረግ ትችላላችሁ። እናመሰግናለን። ይሄኛው አሁን ያሳየኋችሁ የአረንጓዴ ከለሩ ደግሞ በሰማያዊ የከለር አማራጭ አዘጋጀ ነው። ቆንጆ የጎንደር ቀሚስ ነው። ከዚህ እንደምታዩት ከለር ኮምቢኔሽናቸው በጣም ነው የሚያምረው። እኔ በጣም የምወደው ሰማያዊ ከለር ኮምቢኔሽን ያለበት ቀሚስ በጣም ነው የምወደው። እንደምታዩት ቅድም በአረንጓዴው ፋንታ እዚህ ጋር ሰማያዊ ሪፕለስ ተደርጓል። እላይ ደግሞ ያሉት ዲዛይኖች በጥቁርና በነጭ ከለር ኮምባይን ተደርገው የተዘጋጁ ቀሚሶች ናቸው ማለት ነው። ይሄኛው ደግሞ ቅድሙ ባለ 1 ነበር መስቀሉ፣ ይሄኛው ደግሞ ባለ 3 አድርገን ሰርተነዋል ማለት ነው። ስለዚህ እናንተ እንደወደዳችሁ እንደመረጣችሁ ከፈለጋችሁት ዲዛይን ኦርደር ማድረግ ትችላላችሁ። በጣም ነው የሚያምረው። ማቴሪያሉ ፈትሉ በጣም ነው የሚያምረው። ዙሪያው 4 አርብ ነው። ጀርባ ያሉ 2 አርቦች ጥለት ያላቸው፣ ከፊት ለፊት ያሉ 2 አርቦች ደግሞ ጥለት የሌላቸው ሆነው ልክ ይሄኛው ወራጁ ሲያርፍበት በጣም ጥሩ የሆነ ኮምቢኔሽን ይሰጠዋል ማለት ነው። እንደተለመደው ነጠላ መቀነት አንድ ላይ አለው። በ11500 ብር ብቻ እነዚህን ቀሚሶች እኛ ጋር ማግኘት ትችላላችሁ። በተለመደው አይነት ጥራት ሰርተን እናስረክባችኋለን ማለት ነው። እንደዛም ስለምታደርጉ በጣም እናመሰግናለን። በጣም ከምንወዳቸው የመነን ልብሶቻችን መካከል አንዱ ነው። ከለር ኮምቢኔሽኑ በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ጥቁርና ቢጫ እንዲሁም ነጭ ከለር ኮምባይን ተደርገው የተዘጋጁ በጣም የሚያምር በጣም የምንወደው ቀሚሳችን ነው ማለት ነው። ከኋላ ልክ እንደዚህ እንደምታዩት ጥለቱ ከፍ ብሎ ነው የሚጀምረው። እሱም ደግሞ ለቀሚሱ በጣም ውበትን ያላብሰዋል። ሞስትሊ የመነን ቀሚሶች መቀነት አይኖራቸውም። የመጀመሪያው የመነን ልብሳችን መቀነት ያዘጋጀንለት ማለት ነው። እንደ ስካርፕም ማገልገል ይችላል። ልክ እንደዚህ እንደምታዩት ሰፋ ያለ ቆንጆ ጥለት ነው ያለው። እንደ ስካርፕም እንደዚህ ልክ እንደዚህ አድርገን ለበስ ልናደርገው የምንችለው፣ ስንፈልግ ደግሞ ወገባችን ላይ ስር ልናደርገው የምንችለው ቆንጆ የመነን ልብሳችን ነው ማለት ነው። ልክ እንደዚህ እንደምታዩት ማቴሪያሉ በጣም ነው የሚያምረው። 2 አይን መነን ነው የተጠቀምነው። የዚህ ደግሞ ለየት የሚያደርገው የመቀነቱም የነጠላውም 2 አይን መነን ነው ማለት ነው። ሞስትሊ የመነን ልብሶች ቀሚሳቸው 2 አይን ቢሆን እንኳን ነጠላቸው 1 አይን ነው የሚሆነው። የዚህ ግን ነጠላውም መቀነቱም በ2 አይን የሰራ ነው። በጣም ቆንጆ ቀሚሳችን ነው ማለት ነው። እንደዚህ እንደምታዩት ጠፍቶ ለመልበስ የሚሆን ቆንጆ ነጠላ አለው ማለት ነው። እንደዚህ አድርጋችሁ መልበስ ትችላላችሁ። እኛ በጣም የምንወደው ቀሚሳችን ነው ማለት ነው። ይህንን ቀሚስ እኛ ጋር በ15500 ብር ብቻ ማግኘት ትችላላችሁ። ሸማኔ ጋር ኦርደር አድርገን የምናሰራው ልብስ ስለሆነ ይህንን ቀሚስ ስታዙ ረዘም ያለ ጊዜ ብትሰጡን ሪኮመንድ እናደርጋችኋለን ማለት ነው። እንደተለመደው ደብል ነው የምናደርገው መነኑን። ከስር 1 አይን መነን እንደርብለታለን። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ለቀሚሱ በጣም ውበትን ያላብሰዋል። እጅጌ ሙሉ አድርገን ነው የሰራነው። ከፈለጋችሁ ደግሞ በእጅጌ አጓጉልም ሆኖ መሰራት የሚችል አይነት ቀሚስ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። በ15500 ብር ይህንን ቀሚስ እኛ ጋር ማግኘት ትችላላችሁ። እየደወላችሁ ኦርደር ማድረግ ትችላላችሁ። እናመሰግናለን። ያው እንደነገርኳችሁ ከዚህ በፊት ካሉት ቪዲዮዎችም እንዳያችሁት ከረንትሊ በጣም የዋጋ ጭማሪ በጣም ጣራ ነክቷል እና የሱን አፕዴት የሆነ ኢንፎርሜሽኖችን የዋጋ ማስተካከያዎችን እያደረግኩ እንደተለመደው ደግሞ የልብሶቹን ዲቴል እየነገርኳችሁ አብሬያችሁ ቆያለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ደግሞ እንጋብዛለን። በጣም የምወደው ከለር ኮምቢኔሽን ያለው በጣም ቆንጆ የሀገራችንን ባንዲራ ሪፍሌክት ሊያደርግልን የሚችል ቆንጆ ቀሚስ ነው ማለት ነው። እንደዚህ እንደምታዩት ጀርባው ላይ ያሉት ጥለት አጣጣሎቹ ከለር ኮምቢኔሽኑ በጣም ነው የሚያምረው። እንደዚህ በዚህ መልኩ አድርገን ቆንጆ አድርገን ሰርተነዋል። በዚህ ጋር የሚወርዱ 3 መስቀሎች፣ በቀኝ 3 በግራ 3 ከኋላ ደግሞ በዚህ መልኩ አድርገን በጣም የሚያምር ቆንጆ ቀሚስ አዘጋጅተንላችኋል ማለት ነው። እንደተለመደው እዚህ ጋር
አረንጓዴ ቢጫ ቀይ ይሁንና እዚህ ጋር ቀይ ነው የተጠቀምነው። እዚች ጋር ያለችውን ከለር እንደፈለጋችሁ አረንጓዴም ቢጫም ቀይም እያደረጋችሁ ሪፕለስ ማድረግ ትችላላችሁ። በወደዳችሁት በመረጣችሁት የከለር ኮምቢኔሽን አዘጋጅተን እናቀርባለን ማለት ነው። በ4 አርብ ዙሪያ አድርገን የሰራ ነው ቆንጆ ቀሚስ ነው። ልክ እንደዚህ እንደምታዩት ከኋላ ያሉት 2 አርቦች ጥለት ያላቸው፣ ከፊት ለፊት ያሉ 2 አርቦች ደግሞ ጥለት የሌላቸው ሆኖ ፊት ለፊት ልክ ይሄንን የመሰለ ሰፋ ያለ የሲንጀር ጥልፍ ተጠቅመናል ማለት ነው። በጣም ነው የሚያምረው። እጅጌ ሙሉ አድርገን የሰራ ነው። በአጓጉል አድርጋችሁ ኦርደር ማድረግ ትችላላችሁ። ቆንጆ መቀነት እንዲሁም ቆንጆ ነጠላ አንድ ላይ አለው። እንደዚህ እንደምታዩት መቀነቱን አለማድረግም ትችላላችሁ። እዚህ የወገብ ላስቲክ ስለምንጠቀም ፍሪ የሆነ የወገብ ላስቲክ ነው የምንጠቀመው መጥበብና መስፋት እንዲችል አድርገን። ይሄ ደግሞ ከፈለጋችሁ ነጠላው ጥልፉን ቀሚሱን ሸፈን ያደርግብናል ካላችሁ ይሄንን መቀነቱን ደግሞ እንደ ስካርፕ አድርጋችሁ መጠቀም እንድትችሉት አድርገን ያዘጋጀነው ቆንጆ መቀነት ነው የሚሆነው ማለት ነው። ልክ እንደዚህ አድርጋችሁ ጣል ማድረግ ትችላላችሁ። አይ ደግሞ ወገባችን ላይ ደግሞ እንሰራው ካላችሁ በዚህ መልኩ አድርጋችሁ ወገባችሁ ላይ ማሰር ትችላላችሁ። ቆንጆ ትልቅ ነጠላም አለው አንድ ላይ ልክ እንደዚህ ቆንጆ ጥለት ያለው ቆንጆ ትልቅ ነጠላ አለው። ሰውነታችንን ሸፈን ሊያደርግ የሚችል ለቤተ ክርስቲያን የሚሆን አይነት ቆንጆ ትልቅ ነጠላ አለው ማለት ነው። ይሄንን ቀሚስ እኛ ጋር በ12500 ብር ብቻ እኛ ጋር ማግኘት ትችላላችሁ። ከረንት ያለው ዋጋ ይሄ ነው የሚሆነው። ስለዚህ በዚህ ዋጋ አብረን እንቀጥላለን ማለት ነው። እንደምታዩት ነጠላው በጣም ትልቅ ነው። ሰውነታችሁን ሸፈን ሊያደርግ የሚችል ቆንጆ ነጠላ አለው ማለት ነው። ሰው ይሄንን ቀሚስ የወደዳችሁት የመረጣችሁት ካላችሁ ስክሪንሾት እያደረጋችሁ በዋትስአፕ ወይንም በቴሌግራም አማራጮቻችን ላኩልን። በዛ ኮሙኒኬት እናደርጋለን ማለት ነው። ቪዲዮን እስከዚህ ሰዓት ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም ሁኑ።